ሰላም ሰላም እንዴት ከረማችሁ የሀሴት ፍሬ ዩቲዩብ ቻናል ተከታታዮች እንዴት ናችሁ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። ስለምታበረታቱኝ ቪዲዮዎችን ስለምታዩልኝ አመሰግናለሁ። ዛሬ ቁርስ እናዘጋጃለን። የምናዘጋጀው ቁርስ ደግሞ ጨጨብሳ በእንቁላል ነው። ይህንንም ለማዘጋጀት እዚህ ጋር እንደምትመለከቱት ውሃ፣ ትንሽ ጨው፣ ከዛ ዱቄት ፉርኖ ዱቄት ነው የምጠቀመው። ይሄንን በደንብ እናዋህደዋለን። እዚህ ጋር እንግዲህ እንደምትመለከቱት በደንብ ተዋህዶ ሊጣችን ተዘጋጅቷል። መጥበሻችንን በደንብ አግለን ዘይት እንቀባዋለን። ከዛም ያዘጋጀነውን የጨጨብሳ የምንሰራበትን ሊጥ እዚህ ላይ በማፍሰስ እናበስላለን። እንደዚህ እንግዲህ ቂጣችንን በደንብ ካበሰልነው በኋላ የሚበቃንን ያክል ነው የምንጋግረው። የሚበቃንን ያክል ጋግረን ከጨረስን በኋላ ደግሞ ወደ እንቁላላችን ወደ ማዘጋጀቱ እንገባለን። እንግዲህ ተከታተሉ፣ አብራችሁን ቆዩ። ይሄው እንግዲህ ቤተሰቦች እዚህ ጋር እንደምትመለከቱት እንቁላላችን ላይ ትንሽ ጨው በማድረግ በደንብ እናቀላቅለዋለን። በደንብ መምታት አለብን። ከዛም የጋለ መጥበሻችን ላይ ትንሽ ዘይት እናደርጋለን። ትንሽ ዘይት ከጨመርን በኋላ እንቁላላችንን እንጨምርና እዚህ ጋር ትንሽ ውሃ ጠብ ብሎብኝ ስለነበረ ነው እንግዲህ የአንዳንዴ በስራ መሃል ያጋጥማል። ኤኒዌይስ እንቁላላችንን አድርገን ልክ እንደዚህ በደንብ እናበስለዋለን። እንቁላላችንን እንደምንፈልገው አድርገን ማለት ነው።
እኔ ምንም አይነት ቅመም ምናምን መጨመር ብዙም አልወድም። ማለት እንቁላል ባዶውን ሲሆን ደስ ይለኛል። ያው ሁሉም እንግዲህ እንደ ቤቱና እንደ ልማዱ ነው የሚሰራው ማለት ነው። እንቁላላችን እንደዚህ በደንብ አገላብጠን እናበስላለን። እሺ አሁን እዚህ ጋር ደግሞ የምንመለከተው ድስት ላይ ማር፣ በርበሬ እንዲሁም ዘይት እናደርጋለን። እኔ ብዙ ጊዜ ጨጨብሳ እንዲህ ሲሆን ደስ ይለኛል፣ ካለ ቅቤ ማለት ነው። ያው ሰው እንደ ምርጫው ይሆናል። ግን እንደዚህ ከጨመርን በኋላ እሳት ላይ ጥደን ስፔሻሊ ማሩ እንትን ያለ ስለሆነ ወፍራም ስለሆነ እንዲቀልጥ እሳት ላይ እንጥደውና በደንብ እናቀልጠዋለን። እሱ እስከሚቀልጥ ድረስ ቂጣችንን እንቆራርሳለን። ቂጣ ስቆርስ ቪዲዮ አልወሰድኩኝም፣ ይቅርታ። ያው ቂጣ መቆራረስ ከባድ ስላሉኝ ለማንም ማሳየት አይጠበቅብንም። ግን ያው ከባድ ነው ብዬ ሳይሆን ይሄን የማሳየው ላይክ የራሴን ልምድ ነው ሼር የማደርገው። ከዛም የተዘጋጀነውን ቂጣ ወደ ውስጡ ጨምረን በደንብ እናዋህደዋለን ወይም ደግሞ እናሸዋለን ማለት ነው። እሺ ፋሚሊ፣ በመጨረሻም ቁርሳችን እንዲህ ሆኖ ደርሶ ቀርቧል። እንግዲህ ከዚህ በኋላ የሚቀረው መብላት ነው። መልካም ቀን።